ሰላም ፋሚሊዎች እንዴት ናችሁ? ዛሬ ደግሞ በአምስተኛ ቪዲዮአችን ተመልሰን መጣናል ማለት ነው። ከዚህ በፊት የተሰሩ 4 ቪዲዮዎች አሉ፣ ወደ ኋላ ሄዳችሁ መመልከት ትችላላችሁ ማለት ነው። እንግዲህ ዛሬ ሳምንቱ ላይ አሪፍ የነበሩና ጥሩ ቪዲዮ የነበራችሁን ቪዲዮዎች ሰብስቤላችኋለሁ ማለት ነው። በዋናነት ደግሞ የአዶናይና የዩቲናስ የቦት ውድድር አለ፣ እሱን አብረን የምናይ ይሆናል። አዳዲስ ቪዲዮዎች ተሰብስበዋል ማለት ነው። አብረን ዘና ፈታ እንላለን። እስከ ቪዲዮ መጨረሻ መቆየታችሁን እንዳትረሱ። ከተመቻችሁ ላይክ በማድረግ ቪዲዮውን ጀምሩት። አመሰግናለሁ። ወደ ቪዲዮዎች። እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አሁን እማዬ አልበላኝም፣ አመለጥኩ። ከኮንዶም እንዳመለጥከው። ታዲያ እኔ ምን ልርዳው? በአራራ ሰዓት መጣብኝ ወይ ጥቅም አለ እንዴ? እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደግኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ? ከኔ ጋር? አትኑር። ለምን እማዬ? እኔ እኮ በጣም ነው ናፈቅሽኝ። አንቺ አልናፈቅሽም እንዴ? አንተ? አልናፈቀኝ። አጭፋጤ ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካው ስለጠልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አበይ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ። ጫካው እስከማስቀምጠው ገደሉ ውስጥ ጨምሮ ኖር ይሄን አይተርፍም ነበር። ና እስቲ ና፣ እዛ ገደሉ ጋር ማዋራ ነገር አለ። ና እንኪ ያዥ። እውነት እኔ አልቀበል። ተቀበይኝ። እውነት እኔ አልቀበል። እኔ አልቀበል። እንኪ እውነት አልቀበል። እውነት አልቀበል። ሴትዮ ልጅሽ እኮ ነው። እንኪ ወደዛ። የኔ ፍቅር አርግዣለሁ። ጀምርሽ ነው? አዎ። የት አለ ልጁ? ታዲያ ልጁ የት አለ? ሆዴ ውስጥ ነው። ሆዴ ውስጥ? አዎ ሆዴ ውስጥ። በላሽው ማለት ምን እንደምታ አርግዣለሁ እኮ ነው ያልኩት። ነፍሰ በላ ለማን ነው ኢንስፔክተር እንዴ? ልጁን በልተዋለች። ምንድን? ኃይል ላክልኝ። ኃይል እርግዝና እዚህ ጋር የሸናሹ እንዴት ነው? የምር የሸናሽ ነው የሚመስለው። በተለይ ስታራግፊውማ እሱ ምንድን ነው ያደረግሽው? ምንድን ነው የተጠቀምሽው? የሽንቱ ፓርት ያው እንትን ሃይላንድ በሳንና እንደዛ ነው ያደረግነው። ግን ጥሩ በቃ ፊልም እኮ ማለት ይሄ ነው። በቃ ትሪክ ማድረግ መሸወድ። ቤተሰብ እንዴት ነው? ዘመድ ደውሎ ኧረ እቺ ልጅ ብላ ቆማ ሸናች አሉ። በጣም ብዙ ነገር ተብሏል በዚህ ነገርና ብዙዎቹ ተጋነነ፣ ትንሽ ተጋነነ ማራገፉ። ባይራገፍ ይሻላል። ለወንድ ልጅ ስጦታ እንደ መስጠት የሚከብድ ነገር የለም። ማለት ግራ ነው የሚገባችሁ። ምንድነው የሚወዱት? ሰላም እንዴት ናችሁ? ያው በጣም ደስ የሚል ዜና ልነግራችሁ ነው። አባቴ ይሙት እኔ እንደሰማሁት ማለት ነው። ለእናንተ ለ5 ዓመት በጣም ታማኝ ፎሎወሮቼ እዚህ ጊዜ ለኔ ቦት ድምጽ ማቀስቀስ ምናምን ይሄ ቪዲዮ መስራት ምናምን እንደ ኃጢያት በሚቆጠርበት ሰዓት ላይ ደፍራችሁ ለኔ ቪዲዮ ሲሰሩ ለነበራችሁ ሰዎች ማለት ይሄንን ዜና እስከነግራችሁ ድረስ አላህ ምስክሬ ነው እንዴት እንደጓጓውና ምንድነው እኔ ዩቲናስ እኔ የግቢ ተማሪዋ እኔ ስንት ነገር ያየሁቷ እኔ ዩቲናስ ኢትዮጵያን ሀገሬን እምዬን ወክዬ በኢስት አፍሪካ 2025 በአይኮኒክ አዋርድ ላይ በሁለት ዘርፍ ታጭተናል። አንደኛው በቤስት ኮንተንት ክሬተር እና ሁለተኛው ደግሞ በቤስት ኢንፍሉዌንሰር ነው። እንኳን ደስ ያለሽ በሉ። ሳትፎርሹ እስካሁን ስትደግፉ ለነበራችሁ ሰዎች ይሄ ደስታ ያው ደስታችሁ ነውና እንኳን ደስ ያለልን ነው ወላሂ። እና በጣም ነው ደስ ያለኝ። በጣም ይሄ የማሸነፍ ምናምን ጉዳይ አይደለም።
ያ መድረክ ላይ በጣም ታዋቂ ሰዎች ነው የሚገኙበት በጣም የአፍሪካ ታዋቂ ሰዎች እና እዛ ላይ ራሱ ላይ መገኘቱ መታጨቱ በጣም ትልቅ ነገር ነው ሲናስ ኮንግራ ታረሙ ስለ ሰሞንኛው ጉዳይ እስኪ ደግሞ የሆነ ነገር ልበላችሁና እንትን እንበልና እኔ ምንድነው ቪዲዮ ስር ምናምን ገብቼ ኮሜንት አነባለሁ ምን ተባለ ምናምን የሚለውና እጅግ በጣም ብዙ ሰው ምንድነው ያለው እኛ ድራማ የሚሰራ ሰው አንፈልግም የሚረዳ ሰው ነው የምንፈልገው ይላልና ያው የዩቲተር አደርሶ ነው እንጂ በአምናም በካቻምናም የበላው ያመቱን ምርጥ ድራማ ሰሪ ነው ግን ያኔ ሰላም ችግር የለውም ግን ምንድነው ሜቢ እኮ የምራችሁን እኮ ሊሆን እኮ ይችላል ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደርና ሜቢ የምራችሁን ሊሆን ይችላል ሜቢ ልክ ናችሁ ራሴን ለውጭ አስተምሪው ምናምን ወደ ፊልሙ ተቀላቂ ሜቢ የሚገባኝ ጉማ ሊሆን ይችላል እና እንደነቃ ነው ያረጋችሁኝ እጅግ በጣም ነው ማመሰግነውና ሲናሰን ብላችሁ ለኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም እስከዛሬው እጅግ በጣም ከመጠን በላይ ነውና እጅግ በጣም ነው ማመሰግናችሁ በእኔ ሳቢያ ስትሰደቡ ስትዘለፉ እያዩ በጣም ሰላሜን እያጣው ስለሆነ በቃኝ በጣም ነው ማመሰግነው ያሰባችሁ ካላችሁ ያሰራችሁትም አላህ ያክብርልኝ እጅግ በጣም ነው ማመሰግነውና ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል በጣም ደስ ይለኛል ያባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው በጣም የግድ ነው ቪዲዮ የሰራሁት እኔ ስራ ይመስክር ብዬ የማስብ ሰው ነኝና ወላሂ ላዚም ብቻ በጣም ነው ማመሰግነው በጣም ሌላው ደግሞ ያው ለራሴ የተለየ ግምት ሰጥቼው ሳይሆን ያረጋችሁት ያላችሁት ነገር ዘለፋው ስድቡናም አባቴም አይ ዶንት ዲዘርቭ ዲስ ያው ደግሞ የምትወዱት ሰው እየመራ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ሊሆን ይችላል አምነናል እንኳን ደስ ያላችሁ ህይወት ይቀጥላል ሰግጥ ቱ አንቺ ቱ አፋሪኛ አፋሪ ሲያኛጭሱ ሹሩባ ተሰሪያሽ አንደኛሽን ሹሩባ ያባሬሽንቲ ምናምን ተሰሪስቲ የኔና ምን ነው ይሄ ከናከነቲ ተንጨባረረ ራስታታ ኢታች ደሞ እንዴት ነው ነገሩ እሱ ደግሞ እንዴት ሆኖ ይሁን ማ አንቺ ካና ይሄን የለሽም ይላጫቱ አትላጭም ማሊ ጎጊሲያ ጎክሱቲ አንቺ ቃላት አለቀ ሰግጥ ጀት ሰይጣን መታ አናቲ ከረቲ ሰይጣን አሰጋጡ አዶናይቱ አሰነጠኔ ኑቲ ገዲሳሚን ሰገጤ ጤዲ ያከሲ ላጭ ይላጫታ ይሄንን የመሰለ ስራ ሰርቼ ዛሬውኑ 100,000 ላይክ ካላስገባችሁኝ ዛሬውኑ ቲክቶክ አቆማለሁ
ሰላም እንዴት ነህ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ስክሪን የተበላሽቶ ነበር ይኸውና ስንት ሰዓለም? ኦኬ 8000 ብር። 8000? አዎ እንደዛ ነው የሚሰሩት። 8000 በጣም በዛ። አይ እንደዛ ነው በቃ ችግር 500 ብር ልቀንስል 7500 ልስራልሽ። መጨረሻው ነው? አዎ መጨረሻው ደንበኛ ተሆነ። ደህና ነሽ? ሰላም እንዴት ነህ? ታዲያስ ምን ልታሰሪ ፈልገሽ ነው? ስክሪን? አዎ ስክሪን ተበላሽቶ። እሺ ቀጣይ ሱቅ አለኝ እኔ በቅናሽ ነው የምሰራው። 1000 እሰራልሻለሁ ችግር የለውም። የምር የሆነ ምንድን ነው አንተ? እኔ 1000 እሰራልሻለሁ። ማን አንተ ደግሞ 7500 አላልክም? እንደው ምን አገባ ዞር በል ከዚህ። እኔ 1000 እሰራልሻለሁ። 500 እሰራልሻለሁ። አንተ ነው ችግር አለብህ እንዴ ከኔ ጋር? እኔ 500 እሰራልሻለሁ። ዞር በል ከዚህ። እኔ 500 እሰራልሻለሁ። እሺ ስዳት ነው እንዴ? የማን ነው ምቀኛ ደግሞ? የከየት ነው የመጣው እንዴ? ሰላም እኔ 500 ብር እሰራለሁ። ያ ልካለች። ቆንጆ አድርጌ ሰርቼ ይልሻለሁ። እሺ አመሰግናለሁ። ሂሳቡ ፍቅረኛ ነው የሚከፍለው። ልደውልለት። ኦኬ እሺ። ጨረሰንሽ? አሪፍ አድርጎታል። እናመሰግናለን ወንድሜ። እሺ እሺ እናመሰግናለን። ሄሎ አየሁት ምኞቴ ተሳክቶልኝ ማታ ሚመሮች እይታቸው በስመ አብ እኔ እውነት በጣም የምታስገርሙኝ። አቤት ምን ልታዘዝ? ሰው እየጠበኩ ነበር። ትንሽ ቆይቼ እጠራካለሁ። ሰውዬው አዞ ነው? አዞ መስሎኝ ነበር። ጠጋ ብዬ ሰው ነው። ያንቀባ ከነቦቴ ኦኔትያ ትሩትያ አፊሶያ ኦሮሚያ 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 ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ። የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወድ በጣም ነው የማደንቅህ ሰው የሀሳብ ላካፍል ፈለኩኝ ማለት ነው። የሆነ ልጅ ስለ መሰገጥና አዋቂነት ፖስት ያለው ነገር አለ። አልሰግጥም ምናምን እያለ ማለት ነው። አዋቂነትን እያደነቀ ኦፍ ኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ፣ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው። ቢካዝ ልንገርህ፣ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከ8-9 ዓመት በፊት ጂም ስፖርት እየሰራው አንተን እሰማህ ነበረ። ማን እንደሆን ካላቅም ነበር እውነት ለመናገር ግን እሰማህና ወድህ ነበረ። አሁን የምልህ ነገር ምንድን ነው፣ አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው። which is ሮፍናን አልነበረም የዛኔ። ሮፍናን ታሪኩ ነበር፣ የድሮ ታሪኩ ነበር። ሮፍናን የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም። ስለዚህ አንተ የነበረህ እውቀት ስላለፈው ታሪክህ ብቻ ነበረ። ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ። ገባ? ሮፍናን ኢትዮጵያን በሙዚቃ ይቆጣጠራል ብሎ ማመን ጀመረ። የዛኔ ነው ምልክ። ገባ? አሁን ያለህበት ስኬት ይታየህ ጀመረ። ለዛም ነው ጉዞ የጀመርከው፣ መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተም ራስን ትልቅ ደረጃ ለማድረስ ማለት ነው። ግን በእርግጠኝነት አንተ ያጋጠመ ነገር ልነግርህ እፈልጋለሁ። አሁን የዛኔ አላማህ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድነው? አንተ እኮ ይህ አታውቅም፣ ፒያኖ መጫወት እኮ አታውቅም፣ ቢት መስራት እኮ አታውቅም፣ መዝፈን እኮ ያን ያህል አይደለም ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሀሳቦች ነበሩ። እሱ ብቻ አይደለም፣ አንተ እኮ ከዚህ ሰፈር እኮ ነው የመጣኸው፣ አስተዳደግህ እኮ እንደዚህ እኮ ነው፣ ቤተሰብ ምናምን እያለ አንተን ሊያወዳድቅ የሚሞክር የአእምሮ አካል አለ። ግን አንተ እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምጾች እየሰማሃቸው ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ። ሰግጠህ መማር ጀመርክ። አየህ፣ መሰገጥ ማለት ዝም ብለህ ጀዝባ መሆን ማለት አይደለም። ዝም ብለህ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሀሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማህ አስመስለህ ወደ ዓላማህን መጓዝ ነው።
መደደብስ ምንድነው? ድድብ በሉ ያልኩት እኔ ለነዛ መጥፎ ድምጾች ነው። እነዛ መጥፎ ድምጾች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ እንደማትጠቅም ከሰው በታች እንደሆንክ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በነዛ መጥፎ ድምጾች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው ቢካዝ በጣም ስለምወድና ስለማከብረህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ካንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ቻው